ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ ላስታውሳችሁ። ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይህ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለም። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? አይልም። መሮታል አይልም። በቅቶታል አይልም። የተከበረው ምክር ቤትም የኢትዮጵያ ሕዝብም አሸባሪ ብሎ ፈርዶታል። እኛ ዝብኖን ከአሸባሪ ጋር የምንቀበጥበት ሞራሉ የለንም። እኛ ሞራል ያለን ሰዎች አንቀመጥም። መደምሰስ ነው። እሱን እንቀጥላል። አቶ ጌታቸው ረዳ ምን አሉ? አቶ ጌታቸው ረዳ ታጋይ ጌታቸው ረዳ ስለ ፋሽስቱ አብይ አህመድ ምን ይላሉ? እንደምታውቁ አብይ አህመድ ድንክ ነው። የፖለቲካ ድንክ ነው። የሁሉም ነገር ድንክ ነው። በነገራችን ላይ አብይ አህመድ ሀገር የሚመራበት 3 መሰረታዊ ስልቶች አሉ። የመጀመሪያው ማደናገር ነው። አደናጋሪ ነው። ከትምህርት ማስረጃው ጀምሮ እንደው ሰከን ብለሽ ጊዜ ወስደሽ የት ነው የተማርከው? ማን ያስተማረው ሲጠይቁ አይጥ እንደዋጠሽ ድመት ቁልጭ ከማለት ሌላ መልስ የለም። በቅርበት ስለማውቅ ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል። ሰው እንታሳሽ ከሆነ በሰሜን ወሎ ጦርነት ጊዜ